ዛሬ የምናየው ሜዲሲናል ኬሚስትሪ ሲሆን ይሄ ሜዲሲናል ኬሚስትሪ ኢንትሮዳክሽን የምንመለከተው ሜዲሲናል ኬሚስትሪ ምንድን ነው ስንል ሜዲሲናል ኬሚስትሪ የምንለው as linked between organic chemistry that represented linked biology and pharmacology ከባዮሎጂ እና ከፋርማኮሎጂ አንድ ላይ የያዘ ሊንክ ያደረገ ሳይንስ ነው። ስለዚህ ይሄ ሜዲሲናል ኬሚስትሪ ከምን ጋር ዲል ያደርጋል ስንል አንደኛ ከኬሚስትሪ ጋር እንዲሁም ከባዮሎጂ አስፔክት ጋር ሊንክ ያደረገ ነው። ሌላኛው ዲዛይኒንግ ኒው ድራግ ላይ ያወራል። ስታዲ ዲፕሊ ዴር ሞድ ኦፍ አክሽን ኢን ሞለኩላር ሌቨል ካላቸው ሞለኩላር ሌቨል ላይ ያላቸውን ኢንተርሞለኩላር አክሽኖችን የሚያጠናልን ነው። እንዲሁም ደግሞ ኮንስትራክሽን ኦፍ ስትራክቸራል አክቲቪቲ ከሜታቦሊዝም ጋር ያላቸውን ስትራክቸር የሚያጠናልን ነው። ከዛም በተጨማሪ ኳንቲታቲቭ የሆነ ስትራክቸር አክቲቪቲ ሪሌሽንሽፖችንም ያይልናል። ከዛ ቅድም እንደተናገርኩት ይሄ ሜዲሲናል ኬሚስትሪ ከምን ጋር ከባዮሎጂ ኬሚስትሪ ጋር ከኮንዲሽናል ኬሚስትሪ ጋር ከፋርማኮሎጂ ከፋርማኮግኖሲ ከሞሌኩላር ባዮሎጂ ከስታቲክ እንዲሁም ደግሞ ከፊዚካል ኬሚስትሪ ጋር ዲል ያደርጋል ወይም ደግሞ ከእነሱ ጋር የተዋሃደ ትምህርት ነው፣ ሳይንስ ነው። ስለዚህ ይህንን ካልን ወደ ሁለተኛው ስቴፕ እንሄዳለን። ይህንን ትምህርት ስናይ ሁለተኛ ላይ የምንመለከተው ስለ ድረግ ነው። ድረግ ላይ ማወቅ አለብን። ስለ ድረግ ዲፕ ከመግባታችን በፊት ምን ማለት ነው ድረግ፣ ዲፊኒሽን ኦፍ ድረግን እንመለከታለን። ድረግ ማለት ኢዝ ሳይንስ ኢዝ ኬሚካል ሰብስታንስ ዩዝድ ኢን ትሪትመንት ኪዩር ፕሪቬንሽን እንዲሁም ዲያግኖሲስ ኦፍ ዲዚዝ። ስለዚህ ድረግ የምንለው ኬሚካል ሰብስታንስ ነው። ይህ የሚያገለግልን ትሪትመንት ለማድረግ ኪዩር ለማድረግ እንዲሁም ደግሞ ለመከላከል እንዲሁም ዲያግኖስ ለማድረግ የምንጠቀምበት ነው ማለት ነው። ወይም ደግሞ በሌላ አገላለጽ ኢንሃንስ የማድረግ ፊዚካል ወይም ደግሞ ሜንታሊቲን ኢንሃንስ የማድረግ አቅም ያለው ነገር ነው። ከዛ በተጨማሪ ክላሲፊኬሽን ኦፍ ድረግን እንመለከታለን። ክላሲፊኬሽን ኦፍ ድረግን ዊ ክላሲፋይ ድረግ ኢን ፎር ፓርትስ። የመጀመሪያው ባዮሎጂካል ኢፌክት አለው። እነዚህ በባዮሎጂካል ኢፌክት የከፈልንበት ምንድን ናቸው? አናሊሲስቲክ የሆኑ አንቲአስማቲክስ፣ አንቲሳይኮቲክ የምንላቸው ናቸው። እነዚህ ላርጅ እና ቫሪድ የሆኑ አሾርትመንት ያላቸው ናቸው። ቫሪ ያደርጋሉ፣ ቶሎ ባህሪያቸውን የሚቀይሩና ተለለቅ የሆኑ ኢፌክት ያላቸው ናቸው። እንዲሁም ደግሞ ሜኒ ሜካኒዝም ኦፍ አክሽንን የሚጠቀሙ ባዮሎጂካል ኢፌክት አላቸው እንላለን። ከዛ በተጨማሪ ሁለተኛ ላይ የምናገኘው ክላሲፊኬሽን ኬሚካል ስትራክቸር ነው። ቤዝድ ኦን ዴር ስትራክቸር የምንከፍላቸው ናቸው። ቤዝድ ኦን ኬሚካል ስትራክቸር ማለት ነው። ከእነሱም ውስጥ ለምሳሌ የምንመለከታቸውን ፔንሲሊን እና ኦፔትስ የምንላቸውን እንመለከታለን። እነዚህ የምንጠቀማቸው ሞርሊ ኮመን ስኬለት አለ ወይም ደግሞ 206 ከሚሆኑ አጥንቶቻችን ጋር የምንጠቀማቸው ለእነዚህ ነገሮች ኪዩር ለማድረግ ወይም ፕሪቨንት ለማድረግ የምንጠቀማቸው ሁለተኛው ስትራክቸራችን ወይም ደግሞ ክላሲፊኬሽናችን ነው። የእነዚህ ፈንክሽን ሲሚላር ወይም ደግሞ ዲፍረንት ሊሆን ይችላል። ኤግዛምፕል ስቴሮይድን እንመለከታለን። ስቴሮይድን ስንመለከት ሜኒ አክት አስ ሆርሞን። ስቴሮይዶቹ እንደ ሆርሞን ነው አብዛኛውን ጊዜ የሚያገለግሉት ቴስቴስትሮን። ይሄ ስትራክቸራችን እዚህ ጋር የምንመለከተው ቴስቴስትሮን ሆርሞን ነው። ይሄ ቴስቴስትሮን ሌላኛው ደግሞ በስቴሮይድ ውስጥ የምናገኛቸው ዲዩሬቲክስ የምንላቸው ወይም ደግሞ ስፒንጎላክቲን የምንላቸው ናቸው። ይሄኛው ስትራክቸር ማለት ነው። ይሄኛው ስትራክቸር ሞር ኦፍ ዩሪናችንን ኢንክሪዝ የሚያደርግልን ሆርሞን ነው። ሶ ስቴሮይድ ሆርሞን ሌላኛው ተጨማሪ ደግሞ የምናገኘው እዚህ ጋር ፍራሲክ አሲድ የምንላቸው ናቸው። እነዚህ ፍራሲክ አሲድ የምንላቸው አንቲ ባክቴሪያል የሆነ አክቲቪቲ ያለው ማለት ነው። ስለዚህ ባይኬሚካል ስትራክቸር ስንል በእነዚህ ቤዝድ ኦን ዴር ስቴሮይድ ሆርሞን እንደ ምሳሌ አድርገን መውሰድ እንችላለን ማለት ነው። ሶስተኛ ክላሲፊኬሽን ላይ ስንመጣ ደግሞ አንቲ ሂስታማይን እንመለከታለን። እነዚህ አንቲ ሂስታማይን የምንላቸው ደግሞ አፌክትስ ታርጌት ሲስተም ሲንተሳይዝ ሪሊዝ እንዲሁም ሪሰፕት የማድረግ አቅም አላቸው። ቫሪ ኦፍ ስትራክቸር ዲዩ ቱ ላርጅ ነምበር ኦፍ ስቴጅ ኢን ሲስተም። ላርጅ ነምበር ኦፍ ሲስተም ባላቸው ቁጥር ቫሪ የሚያደርጉ ናቸው። ስለዚህ ታርጌት ሲስተም ስንል ሂስታማይን ናቸው። ሲስተሙ ላይ ነው ታርጌት የሚያደርጉት፣ ዙሮ ሆኖ ወደ ቦዲያችን ላይ አፌክት የሚያደርጉት እነዚህ ድረጎች። ስለዚህ አንቲ ሂስታማይን ናቸው ማለት ነው። አራተኛ ላይ የምንመለከተው ክላሲፊኬሽን ደግሞ ባይ ታርጌት ሳይት ኦፍ አክሽን ነው። በታርጌት ሳይት ኦፍ አክሽን ስንመጣ አንቲኮሊንስትሬዝ የምንላቸው ናቸው። እነዚህ አንቲኮሊንስትሬዝ የምንላቸው ኢንሂቢት አንቲኮሊንስትሬዝን በሴንትራል ነርቨስ ሲስተማችን ያለውን አንቲኮሊንስትሬዝን ኢንሂቢት የሚያደርግ አቅም አላቸው። እነዚህ ታርጌት ኢንዛይም ወይ ደግሞ ሪሴፕተር ናቸው። ዩዥዋሊ ኮመን ሜካኒዝም ናቸው። ታርጌት የሆነ ሳይታቸው ላይ ብቻ ነው ሄደው አክቲቬት የሚያደርጉት ማለት ነው። ከዛ ሁለተኛው ስለ ድረግ ስናወራ ሁለተኛ የምንመለከተው ኖሜንክሌቸራቸው ነው። አንድ ድረግ 3 ወይም ደግሞ ከዛ በላይ ሆነ ኔም ሊኖረው ይችላል። እነዚህ ኔሚንጎች ምንድን ናቸው ካልን አንደኛው ኮድ ነምበር ወይም ደግሞ ኮድ ዲዛይነትድ የምንላቸው ናቸው። ኮድ ነምበር ወይ ኮድ ዲዛይነትድ የምንላቸው የኢንቨስቲጌተራቸውን ስም ወይም ደግሞ ከኢንቨስቲጌተር
ፕሮፐርትድ እንለዋለን። ሁለተኛው የድረግ ኔም ስንሰጥ በኬሚካል ቤዝድ ኦን ዴር ኬሚካል ኔም ካላቸው ኬሚካል ኮምፖዚሽን አንጻር የምንሰጣቸው ኬሚካል ኔም አለ። ሶስተኛ ላይ ፕሮፐርቲያል ትራያል ብራንድ ኔም ኦር ትሬድ ኔም የምንለው ነው። ይሄ ደግሞ ገበያ ላይ የሚወጣበት ስሙ ነው። ከፋርማሲስቱና የገበያው ትሬድ ኔም የሚግባቡበት ኔማቸው ነው። ነን ፕሮፕራይተሪ ወይም ደግሞ ጀነሪክ ኦፊሻል ሲባል ሁሉም ሰው የሚያውቀው ኦፊሻል የሆነ ኮመን ኔማቸው ነው ማለት ነው። እና ነን ፕሮፕራይተሪ የምንላቸው ደግሞ ሪፈርድ ኤሴንሻል ኔም ዩዘን ድራግ ኖን አዝ አይዞሌትድ ሰብስታንስ ወይም ሪስፔክት ቱ ኢትስ ማኑፋክቸሪንግ እንለዋለን ማለት ነው። እና ይሄ ደግሞ ሁልጊዜ መሆን አለበት፣ ሲምፕል መሆን አለበት፣ ኮንሲስቴንት እንዲሁም ደግሞ ሚኒንግፉል መሆን መቻል አለበት። ይህን ስንጽፍ ፈርስት ሌተራቸው ምን መሆን አለበት? ካፒታላይዝ መሆን የለበትም። ቹዝን ባይ ኦፊሻል ኤጀንሲስ ደግሞ የተመረጠ መሆን አለበት። ለምሳሌ WHO፣ ኤፍዲኤን፣ ዩኤስፒ፣ ዩኤፒኤ እነዚህ የመሳሰሉትን በነን ፕሮፕራይተሪ ኔም ውስጥ እናስገባቸዋለን ማለት ነው። ሌላኛው ስለ ድረግ የምንመለከተው ሶርስ ኦፍ ድረግን ነው። ሶርስ ኦፍ ድረግን በሶስት ወይ ልናገኝ እንችላለን። ድረግን ሶስት አይነት ደግሞ 8.7 አካባቢ ፐርሰንት መድኃኒቶች ድረጎች ፕሮዲስ የሚደረጉት ከአኒማል 8.7% ነው። እነዚሁም ኢንሱሊኑ ከቫይታሚን ኤ፣ ቫይታሚን